ህጻናት ገና በጨቅላ ዕድሜያቸው የኮምፒውተር ኮዲንግ መጻፍ የሚጀምሩባት፣ እነ ስካይፕን ለዓለም ያስተዋወቀች፣ የኢንተርኔት አገልግሎት እንደ ሰብአዊ መብት የታወጀባት፣ መንግስትን ከመምረጥ እስከ ማውረድ፣ ከኤምባሲ ቀጠሮ እስከ መኖሪያ ፍቃድ፣ ትምህርቱ፣ የጤና አገልግሎት፣ የመንግስት አገልግሎቶች፣ ፍርድ ቤቶች ሁሉ ሳይቀር በኦንላይን የሚያልቁባት፣ 99% አገልግሎቶች በኢንተርኔት የሚሰጡባት እና ዲጂታል ሪፐብሊክ በመባል የምትታወቀው የህዝብ ብዛቷ የአዲስ አበባ ኑሮ እንኳን የማትሞላ ትንሽ ሀገር ብትሆንም ከድህነትና ከኋላ ቀርነት ተነስታ በጥቂት አስርት ዓመታት ውስጥ በዓለም ላይ እጅግ ዘመናዊና ግልጽነት የሰፈነበት አሰራርን መገንባት የቻለች፣ ዛሬ የዓለም የቴክኖሎጂ መዲና የሆነችው እንዲሁም በቴክኖሎጂ ዓለምን እያስተማረች ያለች የሰሜን አውሮፓ እንቁ ሀገር ናት ኢስቶኒያ። ዛሬ በዚህ ቪዲዮ ይህች ሀገር እንዴት ከሶቪየት ጭቆና ወጥታ የዓለም የቴክኖሎጂ መዲና እንደሆነች እና አስገራሚ ምስጢሮቿ እንመለከታለን። እስከ መጨረሻው አብራችሁን ቆዩ። በሰሜን በኩል የፊንላንድ ባህረ ሰላጤ በማዶ ፊንላንድ ትገኛለች። በምዕራብ በኩል የባልቲክ ባህር በማዶ ስዊድን ትገኛለች። በደቡብ በኩል ላትቪያ፣ በምስራቅ በኩል ሩሲያ ያዋስኗታል። አገሪቱ በአብዛኛው ሜዳማ ስትሆን ከ2222 በላይ ደሴቶች በውስጧ ይገኛሉ። እንዲሁም ጥቅጥቅ ባሉ ደኖችና ረግራጋማ ቦታዎች ትታወቃለች። ኢስቶኒያ ዛሬ ላይ ለደረሰችበት ስኬት መሰረቷ አስገራሚ ታሪክ ጉዞዋ ነው። ለብዙ ዓመታት በሶቪየት ህብረት ጭቆና ስር የነበረችው ይህች ሀገር ነፃነቷን ያወጀችው በጠመንጃ ሳይሆን በዜማ ነበር። የዘፈን አብዮት ወይም ደግሞ The Singing Revolution በመባል የሚታወቀው ታሪካዊ ክስተት መጀመሪያ የተቀሰቀሰው በፖለቲካ ሳይሆን በአካባቢ ጥበቃ ምክንያት ነበር። የሶቪየት ህብረት በኢስቶኒያ ውስጥ ትልቅ የፎስፎራይት ማዕድን ቁፋሮ ለመጀመር አስበው የነበረ ሲሆን ኢስቶኒያውያን ይህ መሬታችንን ያጠፋዋል በሚል ተቃውሟቸውን በዜማ መግለጽ ጀመሩ። ይህም ህዝቡን አንድ የማድረግ አቅም እንዳለው አሳየ። በ1989 ደግሞ ባልቲክ ዌይ በሚባለው አስደናቂ ትዕይንት 2 ሚሊዮን የሚሆኑ የኢስቶኒያ፣ የላትቪያ እና የሊቱዌኒያ ህዝቦች እጅ ለእጅ ተያይዘው 675 ኪሎ ሜትር የሚረዝም የሰው ሰንሰለት በመስራት ዓለምን አስገረሙ። እንደ አውሮፓውያን አቆጣጠር ነሐሴ 20 ቀን 1991 ሶቪየት ህብረት ውስጥ መፈንቅለ መንግስት በተሞከረበት ወቅት ኢስቶኒያ ነፃነቷን በይፋ አወጀች። የሶቪየት ታንኮች የቴሌቪዥን ጣቢያውን ለመቆጣጠር ቢመጡ የኢስቶኒያ ዜጎች ጣቢያውን ከቦ በመዘመር ጠበቁት። ወታደሮቹም ህዝቡ ላይ እየተኩሱ ተመለሱ። አንድም ጠብታ ደም ሳይፈስ ኢስቶኒያ ነፃነቷን አረጋገጠች። ዛሬም በየ5 ዓመቱ የሚካሄደው የኢስቶኒያ የዘፈን ፌስቲቫል ለዚህ አብዮት ክብር የሚሰጥና በዩኔስኮ የማይዳሰስ ቅርስ ሆኖ የተመዘገበ ታላቅ እውነታቸው ነው። ነገር ግን ነፃ ሀገር ስትሆን ካዝናዋ ባዶ፣ መሰረተ ልማቷም የወደመ ነበረ። በዚህ ጊዜ መሪዎቿ አንድ ውሳኔ ወሰኑ። ሌሎች የሄዱበትን ቀርፋፋ መንገድ አንከተልም የሚል አሰራርን ነደፉ። ይህ ውሳኔ ታይገር ሊፕ ተባለ። በመጀመሪያም ሁሉንም ትምህርት ቤቶች በኢንተርኔት አገናኙ። ብዙም ሳይቆይ ፍሬው መታየት ጀመረ። ዛሬ ዓለም የምትጠቀምበት ስካይፕ የተፈጠረው በዚህ ጊዜ ነበረ። ይህ ለሀገሪቱ ወጣቶች ትልቅ መነሳሳትን ፈጠረ። ዛሬ ላይ እንደ ቦልት እና ዋይዝ የተባሉ በቢሊዮን ዶላሮች የሚቆጠሩ ኩባንያዎች መገኛ ለመሆን በቃች። እንዲያውም ኢስቶኒያ በነፍስ ወከፍ ብዙ የቴክኖሎጂ ድርጅቶችን ወይም ስታርታፕ በማፍራት ከአውሮፓ አንደኛ ሆነች። የሀገሪቱ ዋና ከተማ ታሊን ለከተማዋ ነዋሪዎች በሙሉ የህዝብ ትራንስፖርት ወይም የአውቶቡስ እና ባቡር በነፃ የምትሰጥ የመጀመሪያዋ የአውሮፓ ከተማ ናት። በዓለም ላይ የመጀመሪያው መስመር ወይም ኦንላይን ድምፅ መስጠት የጀመረች ብቸኛዋ ሀገር ናት ኢስቶኒያ። ኢስቶኒያ ውስጥ ቢሮክራሲ የሚለው ቃል እየጠፋ ሲሆን 99% የመንግስት አገልግሎቶች በኢንተርኔት ብቻ ይከናወናሉ። ባሉበት ሆነው ድምጽ መስጠት፣ ኩባንያ ማቋቋም፣ የጤና መረጃን ማየት ይቻላል።
የማይቻሉት 3 ነገሮች ብቻ ናቸው፤ ጋብቻ፣ ፍቺና ቤት መግዛት። በተጨማሪም ኢሬዚዳንስ በሚባለው ፕሮግራማቸው ማንኛውም የዓለም ዜጋ ኢስቶኒያ ሳይሄድ የዲጂታል ነዋሪ በመሆን በአውሮፓ ህብረት ስር ኩባንያ መክፈት ይችላል። ይህም ሀገሪቱን የዓለም የቢዝነስ ማዕከል አድርጓታል። አንድ ጥናት እንደሚያሳየው ኤስቶኒያውያን በአውሮፓ ውስጥ ረጅም ሰዓት እንቅልፍ የሚተኙ ሰዎች ያሉባት በመሆኗ ምናልባትም የሀገሪቱ ሰላማዊነትና የዲጂታል ሲስተሙ ህይወታቸውን ቀለል ለማድረጉ ሳይረዳቸው እንዳልቀረ ይገምታል። የኤስቶኒያ የቴክኖሎጂ ጉዞ ልዩ የሚያደርገው ሌሎች ሀገራት ሊያደርጉት ያልቻሉ ወይንም ገና እየሞከሩ ያሉ አንዳንድ ነገሮች በኤስቶኒያ ብቻ አሊያም በከፍተኛ ደረጃ ብቻ እዚያ የሚገኙ መሆናቸው ነው። በዓለም ላይ ሌሎች ሀገራት ለማግኘት በጣም አስቸጋሪ የሆኑ እና በኤስቶኒያ ብቻ የሚገኙ ዋና ዋና ፈጠራዎችን እንይ። ይህ ነዋሪነት ወይም ኢሬዚደንስ፣ ይህ በዓለም ላይ የመጀመሪያውና ብቸኛ ፕሮግራም ሲሆን አንድ ሰው የኤስቶኒያ ዜጋ ሳይሆን ወይም በሀገሪቱ ሳይኖር በኢንተርኔት የኤስቶኒያ ዲጂታል ነዋሪ መሆን ይችላል። እንዴት ቢሉ ማንኛውም ሰው በኤስቶኒያ ስም የአውሮፓ ህብረት እውቅና ያለው ድርጅት በኢንተርኔት መክፈት፣ ባንክ ማስተዳደር እና ግብር መክፈል ይችላል። ይህ በሌላ በማንኛውም ሀገር የለም። በሁለተኛ ደረጃ የምናየው አንዴ ብቻ ወይም ደግሞ ዋንስ ኦንሊ ፕሪንሲፕል። በኤስቶኒያ ህግ መሰረት መንግስት አንድን መረጃ ከአንድ ዜጋ ከአንድ ጊዜ በላይ መጠየቅ አይችልም። ለምሳሌ አድራሻውን ለትምህርት ቤት ከሰጡ ጤና ጥበቃ መስሪያ ቤት ያንን መረጃ ከትምህርት ቤቱ ዳታቤዝ ላይ በዲጂታል መንገድ መውሰድ አለበት እንጂ እርስዎን ደግሞ ፎርም እንዲሞሉ አይጠየቁም። በአብዛኛው ዓለም አሜሪካን ጨምሮ አንድን መረጃ ለተለያዩ መስሪያ ቤቶች ደጋግሞ መስጠት የተለመደ ነው። እዚች ሀገር ግን አንድ ጊዜ ብቻ ነው ሁሉም ጉዳይ የሚገደለው። ሙሉ በሙሉ በኢንተርኔት ድምፅ መስጠት ወይም አይቮቲንግ። ብዙ ሀገራት በኤሌክትሮኒክስ መሳሪያ ድምፅ ይቆጥራሉ። ነገር ግን ኢስቶኒያ በዓለም ላይ ከየትኛውም ቦታ ሆኖ ብሔራዊ ምርጫ ላይ ድምፅ መስጠት የሚቻልበት ብቸኛ ሀገር ናት። ከ45% በላይ የሚሆኑ የኤስቶኒያ ዜጎች ድምፅ የሚሰጡት በዚህ መንገድ ነው። አራተኛ፣ 99% የሚሆኑ አገልግሎቶች በዲጂታል ብቻ ነው የሚሰጡ። በኤስቶኒያ ውስጥ በግንባር ቀርቦ መፈጸም ያለባቸው 3 ነገሮች ብቻ ናቸው፤ ጋብቻ፣ ፍቺ እና የማይንቀሳቀስ ንብረት ቤት መሸጥ ወይም መግዛት። ከነዚህ ውጪ ማንኛውም ከመድኃኒት ማዘዣ ጀምሮ እስከ ድርጅት መመስረት ድረስ በኢንተርኔት ብቻ ይከናወናል። አምስተኛ፣ የዳታ ባለቤትነት ወይም ዳታ ኦውነርሺፕ። በኤስቶኒያ የአንድ ሰው መረጃ ወይንም የጤና ፋይል፣ የትምህርት ቤት ማስረጃ ባለቤቱ አንድ ሰው ነው እንጂ መንግስት አይደለም። ስለዚህ በዲጂታል ሲስተሙ ላይ ማን የእርስዎን መረጃ ለማየት እንደሞከረ ማየት ይችላሉ። አንድ መንግስት ሰራተኛ ያለ በቂ ምክንያት የእርስዎን መረጃ ካየ በህግ ይጠየቃል። ይህ ግልጽነት ሌሎች ሀገራት እጅግ በጣም ብርቅ ነገር ነው። ለምን ሌሎች ሀገራት ላይ ያደርጉት አልቻሉም ብለን ከጠየቅን አብዛኞቹ ሀገራት የቆየና ቢሮክራሲያዊ አሰራር ስላላቸው ወደ ዲጂታል መቀየር ይከብዳቸዋል። ኢስቶኒያ ግን በ1990ዎቹ አዲስ ሀገር ስትመሰርት በቀጥታ በዲጂታል ስለጀመረች እድለኛ የሆነች ሀገር ናት። የኢስቶኒያ ጉዞ አስደናቂ የሆነው ከድህነትና ከኋላ ቀርነት ተነስታ በጥቂት 10 ዓመታት ውስጥ በዓለም ላይ እጅግ ዘመናዊና ግልጽነት የሰፈነበት የመንግስት አሰራር መገንባት መቻሏ ነው። ከሁሉ በላይ የሚገርመው በኢስቶኒያ ባለፉት 20 ዓመታት ውስጥ የወንጀል መጠን በከፍተኛ ሁኔታ በመቀነሱ እንዲሁም ወንጀለኞች የረጅም ዓመት እስራት ከሚፈረድባቸው ይልቅ በማህበረሰብ አገልግሎት የሚቀጡ ሰዎችን በማብዛቷ እስር ቤቶቿ ባዶ እየሆኑ ይገኛሉ። በአሁኑ ወቅት ከግማሽ በላይ የሚሆኑት እስር ቤቶቿ ጥቅም ላይ እየዋሉ አይደለም። ይህን አጋጣሚ በመጠቀም እንደ እንግሊዝ ያሉ እስር ቤቶቻቸው የተጨናነቁ ሀገራት እስረኞቻቸውን ወደ ኢስቶኒያ ልከው ለማሳሰር ድርድር ላይ ይገኛሉ። እስር ቤቶችን በማከራየት በየዓመት እስከ 30 ሚሊዮን ዩሮ የሚደርስ ገቢ ታገኛለች። እንዲሁም ክፍት የሚሆኑትን እስር ቤቶች ክፍሎች መጠበቅና ለመንከባከብ የሚወጣውን ወጪ ትቀንሳለች። ለዜጎቿም የስራ ዕድል እንደ ጠባቂነት አስተዳደር ትፈጥራለች። ተከራይ ሀገራትም አዲስ እስር ቤት ለመገንባት ከሚፈጅባቸው በቢሊዮን የሚቆጠር ወጪ ይድናሉ። በተለይ
በዘመናዊነት የሚታወቀው የታርፑ እስር ቤት ለዚህ አገልግሎት ቀዳሚ እጩ ነው። እንደዚህ ያሉት እስር ቤቶች ከአውሮፓ ሰብአዊ መብት መስፈርት ጋር ሙሉ በሙሉ የሚጣጣሙና እጅግ ዘመናዊ ናቸው። የኢስቶኒያ ታሪክ የሚያስተምረን ትልቅ ቁም ነገር የአንድ ሀገር እድገት የሚወሰነው በቆዳ ስፋቷ ወይም በህዝብ ብዛቷ ሳይሆን በህዝቦቿ ራዕይና ባላቸው ክፍት አእምሮ ነው። ትንሿ ኢስቶኒያ ለዓለም ትልቅ ትምህርት ሰጥታለች። የዛሬ ቪዲዮአችን ይህን ይመስል ነበር። ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ የትኛውን ሀገር ልሰራላችሁ ትፈልጋላችሁ? ኮሜንት ላይ ጻፉልን። መልካም ጊዜ ተመኘሁ።